ሰላም እንዴት ናችሁኝ? እኔም እግዚአብሔር ይመስገን ደህና ነኝ። ዛሬ የመጣሁት ማለት ነው ስለ አሊቶን ላስተዋውቃችሁ ነው። አሊቶ ሄዋ ነው ማለት ነው የሲዳማ እጀግቱ የሲዳማ ጀግና እና የሱ ታሪክ ልንገራችሁ ባጭሩ ማለት ነው። ጥያቄ የምትጠይቁ ሰዎች ማለት ነው በኮሜንት ቪዲዮ ልጆች በሰሩት ቪዲዮ በኮሜንት ገብታችሁ የምትጠይቁት እና ዛሬ መልስ ይሆናል ብዬ ነው ያሰብኩትና አሊቶ ማለት የኢትዮጵያ ጄቶ የኢትዮጵያ ጀግና ነበር ማለት ነው ወይ የሲዳማ ጀግና ወይ ጄቶ ማለት ነው። እና እሱ ለኢጣሊያ ማለት ኢጣሊያ በኢትዮጵያ ውስጥ እያለ ማለት ነው እሱ ትንቢት ተናግሯል። ምን ብሎ ከ5 ዓመት በኋላ ኢጣሊያ ከኢትዮጵያ ትጠፋለች፣ ኢትዮጵያ ትለቃለች ብሎ ትንቢት ተናግሯል። ከዛ እሱም የጣሊያን ወታደር ጄኔራል የሆነው ፓውዛ ነው የሚባል ሰማ በተርጓሚ ማለት ነው። ሲሰማ ለኢትዮጵያ ወታደር ለጣሊያን ጄኔራል ወታደር የሆነው ለፓውዛ ነው ነገረው። ከዛ ሲነግረው አሊቶን ጠራው። ሲጠራው ምንድነው ያልከው አለው። ኢጣሊያ ከኢትዮጵያ ውስጥ ከ5 ዓመት በኋላ ትጠፋለች ዋለው። አዎ እንደዛ ነው አዎ ስለው ከዛ ትጨምራለህ አትጨምረው ለምንድነው ያልከው ትሽራለህ አትሽረውም ያልከውን ቃል ትሽራለህ አትሽረውም ማለት አልሽረውም ማለት አትጨምሩም አልጨምሩም አዎ በቃ ከ5 ዓመት በኋላ ትጠፋለች ያለው። ከዛ እንደዚህ ስለውና ከዛ ቀጠረውና እንደገና አሁንም ይርጋለም የሚባል ከተማ ጠራው። ከዛ ስጠራው አሁንም ትጨምራለህ አለው አልጨምረውም አለው። ትጨምራለህ ስለው አልጨምረውም አለው። እንደዛ ስለው እገልሃለሁና አይንህን ይጨፍን አለው። አይንህን ያስጭ እገልሃለሁ አለው። ለጣሊያን ወታደር ጄኔራል ይሁን አልጨፍንም እያየው ግደለኝ ሞት ነው እና አይነን ከጨፈንኩ ለትውልድ አይን ይጠፋል ብሎ እንደዚህ ያየ በአይኑ እያየ ነው የተገደለው። እና ይሄ ነው አሊቶ ባጭሩ አሊቶ ሄዶ እና ወዳቸዋለሁ። አሊቶ ጀግና አሊቶ ክንክ